አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሰላም አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? በያላችሁበት ሰላማችሁ ይብዛ ውዶቼ። ዛሬ ደግሞ ቤዛ አሰራር ላሳያችሁ ነው። እንዴት አድርጌ እንደምሰራ እዚህ ላይ ቶስት አለኝ። ይህንን ቶስቱን በክብ እያደረኩ ቆርጠዋለሁ። እዚህ ላይ ከቸብ አለኝ፣ እዚህ ማዮኔዝ አለኝ፣ ጅብን ጠርሻ አለኝ፣ እዚህ ላይ ጅብን ሞዘሬላ፣ በዚህ ነቃነቅ አለኝ። በዚህ ነው የምሰራው። ተከተሉ። እዚህ ላይ አንድ የሾርባ ማንኪያ ማዮኔዝ ጨምሬያለሁ። ከዛ ከቸብ ነው የምጨምርበት። ቶስታችንን እንደዚህ ይሄንን በክቡ እንቆርጣለን። እንዲህ በዚህ እንደዚህ አድርገን እንቆርጠዋለን ማለት ነው። ይኸውና ቤተሰብ በክቡ ቆርጬዋለሁ። አሁን እንደዚህ ሁሉንም እንደዚህ እያደረኩ ቆርጠዋለሁ። ይኸውና ቤተሰብ ሁሉንም ቆርጬ ጨርሻለሁ። አሁን ጅብን እቀባዋለሁ ማለት ነው። ወረድና ጅብን እንደዚህ እያደረኩ እቀባዋለሁ። ቤተሰብ ይኸው ጅብን ቀብቼ ጨርሻለሁ። አሁን ማዮኔዙንና ከቸቡን ደግሞ እጨምርበታለሁ። ቀሪ ይኸውና ቤተሰብ ግማሽን ጅብን ብቻ ነው የማደርገው፣ ግማሽን ደግሞ ከቸብ ማዮኔዝ ጅብን አድርጌ ነው የምሰራው። እንደዚህ አድርጌ አሁን ደግሞ ነቃነቅ እጨምርበታለሁ ከላይ። አሁን ቤተሰብ ይህን ከላይ አደርግበታለሁ። ነቃነቅ ያየው ቤተሰቦች ይኸው ነቃነቁን ከላይ አድርጌያለሁ። አሁን ሞዘሬላውን ጨምሬ ፍርን ነው የማስገባው። ከፍርን ሳወጣ ደግሞ አሳያለሁ። ይኸውትና ቤተሰቦች ሞዘሬላ ጨምሬያለሁ። አሁን ወደ ፍርን ነው የማስገባው። እሺ ቤተሰቦቼ ቤዛችን በስሏል። ያው አውጥቼዋለሁ። ይህን ይመስላል ቤተሰቦቼ፣ ይህን ይመስላል። ጨርሻለሁ። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ልጆች ቀለል አድርጌ ነው እንግዲህ የሰራሁት። ሊጥም ሳታወቁ እንደዚህ ቀለል አድርገን ለራት የሚሆን መስራት እንችላለን ማለት ነው። እና ይህን ይመስላል። አስተያየታችሁን እቀበላለሁ። ኮመንት ላይ ጻፉልኝ።